ረሱል አለይሂ ሰላም እንደተናገሩት ለባሪያም ይሰጣል፣ ባሪያ ላልሆነም ይሰጣል፣ ለሴትም ይሰጣል፣ ለወንድ ልጅም ይሰጣል። ቅድም እንዳልነው ህፃን ገና የተወለደ ቢሆንም ይሰጣል፣ ለአዋቂም ይሰጣል። ይጹምም አይጹምም ዘካተል ፊጥር ይሰጥለታል ነው። እዚህ ጋር የምናነሳው ነገር ምንድነው? ጽንስ ከሆነስ ዘካተል ፊጥር አለበት ወይ? ጽንስ ያልተወለደ ህፃን ልጅ ዘካተል ፊጥር ለሱ ይሰጣል ወይ በሚለው ላይ በዚህ ጉዳይ ላይ የመጣ ሐዲስ የለም። ከረሱላችን አለይሂ ሰላም ለጽንስ ዘካተል ፊጥር ስጡ የሚል የመጣ ሐዲስ የለም። ነገር ግን ዑስማን ኢብኑ አፋን ይባለው ታላቁ ሰሃባ ለጽንስ ዘካተል ፊጥር ሲሰጥ እንደነበረ ተገኝተዋል። አንድ ሰው በአመት አንድ የሚሰጠው ነገር ነው። ቢሰጥ ማሻአላህ አላህ ይመነደዋል። በግዳጅ ሰው ላይ አለበት ባንልም፣ ነገር ግን አንድ ሰው ካለው ለምስኪኖች መስጠት ነው፣ ሰደቃ ነው። በመልካም ነገር ላይ መልካም ነገር መጨመር ነው፣ የሚበረታታ ነገር ነው። ነገር ግን እንደ ግዴታ ለጽንስ ላልተወለደ ልጅ ዘካተል ፊጥር የለበትም ነው። ሌላው ዘካተል ፊጥር መቼ ነው የሚሰጠው ሚለው ላይ ሁለት ወቅቶች አሉ። የተሻለ ወቅት ረሱላችን አለይሂ ሰላቱ ወሰላም ሲሰሩት የነበረው ነው። እሱም የዒድ ቀን ላይ ሰላት ከመሰገዱ በፊት መስጠት ነው። እዛ ወቅት ላይ መስጠት ይሄ የተሻለ ነው። ከረሱል አለይሂ ሰላም የተገኘው ሱና ይሄ ነው። ነገር ግን ከሰሃቦች የተገኘ ደግሞ ሱና አለ። ልክ እንደና አብዱላህ ብን ዑመር ረዲየላሁ ዐንሁ አብዱላህ ብን ዑመር የዒድ ቀን 2 ቀን ሲቀረው ሲሰጥ እንደነበር የመጡ ሐዲሶች አሉ፣ የመጡ አተሮች አሉ ከሱ። በዛ መሰረት ሰደቀተል ፊጥርን ወይንም ዘካተል ፊጥርን 2 ቀን አስቀድሞ መስጠት ይቻላል። ለምሳሌ በአሁኑ ሰዓት እንደው አላህ ያድርገውና የዒድ ቀን ጁምዓ ቢሆን 30 ነው ብንል ረመዳን ዘካተል ፊጥርን 28ኛው ጀምሮ መስጠት ይቻላል ማለት ነው። 2 ቀን ሲቀረው ያኒ ሐሙስ ሮብ መስጠት ይቻላል። ሐሙስ ስንት ነው? 30ኛ አይደለም? ሮብስ 29 ነው። ጀስት ከማክሰኞ ጀምሮ ይቻላል ማለት ነው። ከ28 ጀምሮ 2 ቀን ሲቀረው ይሰጥ እንደነበር ነው የተገኘው። 2 ቀን ሲቀረው ከማክሰኞ ጀምሮ መስጠት ይቻላል። ስለዚህ ሐሙስም ይሁን አርብን ዒዱ 2 ቀን አስቀድሞ መስጠት እንደሚቻል ከኢብኑ ዑመር ስለተገኘ ከ28ኛው ቀን ጀምሮ ዘካተል ፊጥርን መስጠት ይቻላል። ከዛ በፊት መስጠት ግን አይቻልም። ዑለማዎች አያብቃቃውም ብለዋል፣ የፉቅሃዎች ልዩነት ቢኖርበት። ስለዚህ የመጀመሪያው የአላህ መልእክተኛ አለይሂ ሰላም የጠቀሙበት የተሻለው ነው የዒድ ቀን ጠዋት ላይ መስጠት ሰላት ከመሰገዱ በፊት። ሁለተኛው ደግሞ ሰሃቦቹ የሄዱበት ነገር ነው። እሱም ችግር የለውም። ሰሃቦቹ የሆነ ነገር የሚያደርጉት ከሳቸው የተረዱት የሆነ ነገር አለ ማለት ነው። የእሳቸውን ሱና በተግባር አሳይተውናል ማለት ነው። ስለዚህ እንደውም በአሁኑ ሰዓት ላይ ምስኪኖች በደንብ እንዲዘጋጁ፣ የሚፈጭም ከሆነ እንዲያስፈጩት፣ የሚዘጋጁም ከሆነ እንዲያዘጋጁት ቀደም ብሎ ከለቀን ያኒ ሮብ፣ ሐሙስ፣ ማክሰኞ ጀምረን ብንሰጥ ይሄ ችግር የለውም ማለት ነው። እንደውም የተሻለም ሊሆን ይችላል ምስኪኖቹ እንዲዘጋጁ ለማገዝ ነዓም። ይሄ መቼ ነው የሚሰጠው በሚለው ላይ ነው። ከዒድ ሰላት በኋላ የሚሰጥ ከሆነ ተቀባይነት የለውም። ረሱላችን አለይሂ ሰላም ፈመን አዳሃ ባዕደ ሰላህ ፈሂየ ሰደቀቱ ሚነ ሰደቃት ብለዋል። ከሰላት በኋላ ዘካተል ፊጥርን የሰጠ ዘካተል ፊጥር የለውም፣ እንደ ማንኛውም ጊዜ እንደሚሰጥ ሰደቃ ነው ብለዋል። ስለዚህ ሰው ጥንቃቄ አድርጎ ቀድሞ መስጠት አለበት ነው። ነዓም። ሌላው ዘካተል ፊጥር ምን ያህል ነው የሚሰጠው፣ ከምን አይነት ነገራቶች ነው የሚሰጠው የሚለው ነገር ነው። ዘካተል ፊጥር የሚሰጠው መጠኑ 1 ሷዕ ለአንድ ሰው። 1 ሷዕ ብሎ ማለት በመልእክተኛው አለይሂ ሰላም ዘመን የነበረ መስፈሪያ ነው። ምን ያህል ነው በሚለው ላይ የዑለማዎችን ልዩነት ታገኛላችሁ። ነገር ግን ያለፈው ዓመት ላይም የሀገራችን መሻይኾች በፈትዋ ያስቀመጡት 2.5 ኪሎ ግራም ነው። ሜቢ ሩዝ ከሆነ ሩዝ ይሄ ዴንሲቲው ቀለል ስለሚል
2.6 ኪሎ ሜትር 2.6 ኪሎ ብለው አስቀምጠዋል። ከዛ ውጭ ግን እንደነ በቆሎ፣ ገብስ፣ ስንዴ የመሳሰሉ ነገራቶችን 2.5 ኪሎ ነው ያስቀመጡት። ያንን መስጠት ይቻላል ማለት ነው በነፍስ ወከፍ። ለምሳሌ አንድ ሰው ቤት ውስጥ 3 ልጅ ቢኖሩት አንድ ሚስትና እሱ ቢኖሩ 5 ሰዎች አሉ ማለት ነው። 12.5 ኪሎ ወይ ከበቆሎ ወይ ከስንዴ ይሰጣል። ሲፈልግ ከሩዝ ሲፈልግ ፍሮ ዱቄት ቢሰጥም ማሻአላህ የተሻለ ነገር ለአላህ ነው የምትሰጠው። የተሻለ ነገር ስትካለክ ግልጽ ነው። ምክንያቱም አንድ ሰው ይህን ነገር ሲያደርግ ወዶ ፈቅዶ ደስተኛ ሆኖ መሆን አለበት። በአመት አንዴ መስጠት በጣም ትንሽ ነገር ናት። ነዓም ሰው የተሻለ ነገር ቢሰጥ ይወደድለታል። ነዓም ይሄ ነው። የፈለገ ሰው ካለ 3 ኪሎ መስጠት ይችላል ያሉ አሉ። ምሳሌ ሰዑዲ ፈተዋ اللجنة الدائمة ላይ አንድ ሰው 3 ኪሎ ነው ብሎ ያስቀምጣል። የፉቃዎች ልዩነት ያለበት ነው። አንድ ሰው በ3 ኪሎ 5 ቤተሰብ ቢኖረው ምን አለ 15 ኪሎ ቢሰጥ ማሻአላህ ምንም ሰደቃው ይጨምርለታል። ግን እኛ እንደ ግዳጅ አንናገርም። ከዛ ውጪ 2.5 ኪሎ ትሰጣለህ። ከዛ በታች ያለው አሉ። ነገር ግን የሀገራችን መሻይኾች ያስቀመጡት ያንን ነው። በ2.5 ስሌት መሰረት መስጠት ነው። የፈለገ ሰው በ3 ቢሰጥ ጨምሮም ቢሰጥ خلافا لبعض العلماء ምርጥም ምስኪኖችን ለምስኪኖች ጥሩ ነገር ማድረግ ስለሆነ የሚሰጠው ነገራቶች ቅድም አይተሞቹ ቅድም እንዳልነው ነው። ተምር ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ገብስ፣ በቆሎ ሰው ይመገበውን ነገር ሲፈልግ በዱቄት መልኩ ሲፈልግ ያኒ ሳይፈጭ ሰው በመሰለው መልኩ ይህንን ነገር ይስጥ ነው። ይህንን ነገር ይስጥ ነው። ሌላው ከዘካተል ፊጥር ጋር አያይዘን የምናነሳው ዘካተል ፊጥር የሚሰጠው ላለህበት አካባቢ ነው። ነቅል ማድረግ እንደማይቻል ፉቃዎች ያስቀምጣሉ። አንተ ያለው መቱ ላይ ነው አይደል? ዘካተል ፊጥር መስጠት ያለብህ መቱ ላይ ነው። ሰው ሙሳፊር ቢሆን ራሱ ብሏል ፉቃዎች። ለምሳሌ ሰው ዑምራ ለማድረግ መካ ሄደ። ስለዚህ 10 አዋኺር እዛው ነበረ። የተሻለ የሰውዬ ዘካ መስጠት ያለበት እዛው መካ ላይ ያለህበት ቦታ ላይ ነው ዘካተል ፊጥር የሚሰጠው ይላሉ ፉቃዎች። ስለዚህ በተለይ አሁን ተማሪዎች እዚህ ያሉ ቤተሰቦቻችሁ ዘካተል ፊጥር የማይሰጡላችሁ ከሆነና ዘካተል ፊጥር የምትሰጡት ራሳችሁ ከሆነ እዚሁ መቱ ላይ ላሉ መሳኪኖች ዘካተል ፊጥር ትሰጣላችሁ ማለት ነው። ቤተሰቦቻችሁ የሚሰጡላችሁ ከሆነ ግን ማሻአላህ አይ ነገ ቤተሰቤን አልፈልግም እኔ ራሴን ዘካተል ፊጥር የምሰጠው ብትል ከሆነ አስሉ ያ ነው። ዘካተል ፊጥር የሚወጅበው ባንተ ላይ ነው። ያንን ነገር ማድረግ ይቻላል። ሌላው መወከል ይቻላል። ዘካተል ፊጥር ላይ ውክልና ይቻላል። ለምሳሌ ልክ እዚህ መስጂድ ውስጥ እንደሚሰበሰበው መስጂዱ ተወካይ ነው። ያኒ ድሃዎችን ወክሎ እየሰበሰበ ከሆነ ልክ በረሱላችን አለይሂ ሰላቱ ወሰላም ጊዜ ይደረግ ነበር። አቡ ሁረይራ ወሳላይ የሰደቀተል ፊጥር እህል ስጠብቅ ነበር ብሎ የተናገረው ሐዲስ አለ። ስለዚህ መስጂዱ ውክልና የሚወስድና ለምስኪኖች የሚያከፋፍል ከሆነ በወቅቱ ለመስጂዱ መስጠት ይቻላል። ሲፈልግ በራሱ ማን ሰው ቢሰጥም ሁሉም የሚቻል ነገር ነው። ነዓም ይሄን ካልን ስለ ያኒ ሰደቀት አልፊጥር እዚያው አያይዘን የምናነሳው ነገር የዘካተል ማል ጉዳይ ነው። ከገንዘብ ጋር ተያያዙ ዘካተል ፊጥር ነው። በድሃም በሀብታም ላይ ግዴታ የሚሆን የዘካ አይነት ነው። ሌላው ዘካተል ማል የሚባለው ከገንዘብ ጋር ተያይዞ ያለ ዘካ ነው። ይሄም በሀብታሞች ላይ ሸሪዓው ሀብታም ያላቸው ሀብታሞች ላይ የሚወጅብ የዘካ አይነት ነው። ይህንን ከዚህ ቀደም በአንድ ሙሉ ሙሐደራ ዳሰነዋል። ነገር ግን ተንቢህ ያኒ ለመጠቆም ያህል ይሄ ዘካተል ማልም ሰው ጥንቃቄ ሊያደርግ ይገባል። ዘካተል ማል በአራት አይነት ንብረቶች ላይ ነው ዘካተል ማል ያለው። አንደኛው الذهب والفضة በብርና በወርቅ ላይ ወይንም እነሱ የሚተኩ በአሁን ሰዓት ላይ የወረቀት ገንዘቦች ላይ ይህ አንደኛው ዘካ ያለበት ነው። ሁለተኛው ዑሩድ አትጃራ የንግድ ሸቀጦች ለንግድ የተዘጋጀ ማንኛውም ነገር ቤትም በለው መኪናም በለው ማሽንም በለው የሚሸጡ ነገራቶች በአጠቃላይ ልብሶችን በላቸው ለንግድ ከተዘጋጁ ኒሳብ ዘካ የሚወጣበትን ደረጃ ከደረሱ መሰጠት አለበት። ይሄ ሁለተኛው ነው። ሶስተኛው ያኒ ለገበሬዎች ነው። የእህል የሚያመርቱ ገበሬዎች ያው እህል አይነት አለ። ማንኛውም እህል ሳይሆን ሰው
እንደቀለም የሚጠቀምበት የሚከማቹ ከሆኑ እነዚህም ዘካተል ማል አለባቸው። አራተኛው በሂመቱል አንዓም እንስሳዎች ናቸው፣ አርብቶ አደሮችን የሚመለከት እነዛ ደግሞ ግመል፣ ከብቶች፣ በግ፣ ፍየል እነዚህ ዘካ ያለባቸው ናቸው። በተለይ ዙሪያችን ያሉ ሰዎች ወርቅ ላይ ብዙም ርቀናል ያለው ገንዘብ ወይንም የንግድ ሸቀጥ ነው። ስለዚህ እነዚህ ገንዘቦች ከዚህ ቀደም መሻይኾች ያስቀመጡት የሀገራችን መሻይኾች ባስቀመጡት መሰረት ከሆነ ኦልሞስት ወደ 47600 አካባቢ መሰለኝ ያስቀመጡት። ወይንም ምን ማድረግ ይቻላል 595 ግራም ፊዳ አንድ ፊዳ ወይንም ሲልቨር ብር ምንለውን በዛ ትመታና ታባዛና የምታገኘው የገንዘብ መጠን የንግድ ሸቀጥህ እዛ የሚደርስ ከሆነ ወይንም ያን ያክል ገንዘብ ካለህና ይሄ ነገር ሳይቀንስ አመት ቢቆይ ከሆነ አመቱ በሞላው ሰዓት ላይ 2.5% ዘካ ይሰጣል። ብዙ ባለሱቆች እናያለን። ሱቆቻቸውን ስንመለከት ይሄ አሁን ከተባለው 47600 የዛሬ ዓመት ግምት ነው ሸይኾች ያወጡት። ይሄን ኖርማሊ ያው ራስህም መስራት ትችላለህ። አንድ ፊዳ 1 ግራም ሲልቨር ምን ያህል ነው የሚል ጎግል ቢደረግ ይገኛል በሀገራችን ስታንዳርድ። ያንን ካገኘው በዛ መተህ የምታገኘው ነገር ነው። ያን ያህል የንግድ ሸቀጥ ካለህ ንግድ ውስጥ ሱቅ ውስጥ ያሉ ነገራቶች ሲተመኑ ይሄ እንግዲህ ከ47600 ባለፈው አመት ግምት መሰረት እንደዛ ከደረሱ ምንም ሳይቀንስ አመት ከቆየ አመቱ በሞላበት እነዚህን እቃዎች በሚቸረችርበት ዋጋ አብስተህ አስርተህ 2.5 ዘካተል ፊጥር መስጠት እንዳለበት ነው። ገንዘብም እንደዛው ገንዘብ ቅድም ካልነው መጠን በላይ ምንም ሳይቀነስ አመት የዞረበት ገንዘብ ይሄ ዘካተ አልማል እንዳለበት ነው ያለው ነገር። ነዓም እንግዲህ አላህ Subhanahu Wa Ta'ala ጀነት ውድ ሀገር ናት። ማታ እንደተነጋገርነው አላህ Subhanahu Wa Ta'ala በተለያየ መልኩ ነው እዚች ምድር ላይ አላህ ይፈትንክ። እቺ ምድር የፈተና ሀገር ናት። አላህ ደግሞ በተለያየ መልኩ የሰው ልጆችን ይፈትናል። አርካን ኢስላም የተገነባባቸውን አምስቱን የኢስላም ማዕዘናት ስትመለከት ያን ነገር ታስተውላለህ። የኢስላም ማዕዘናት ከአምስቶች ውስጥ አንዳንዱ ከአንተ ሰውነት ጋር የሚያያዝ ነው። ሰላትን ስትመለከተው ከገንዘብ ጋር የሚያያዝ ነገር የለውም። አላህ በሰውነትህን የፈተነክ በአንተ ጀሰድ በአንተ ቦዲ አላህ አንተን ፈትነዋል። አላህ ትታዘዘዋለህ ወይስ አትታዘዘው? ኤግዛሚኔሽን ነው። አንዳንዱን የአርካን ኢስላም ክፍል ስትመለከት ከገንዘብ ጋር ብቻ ነው የሚያያዘው፣ ከሰውነት ጋር አያያዝም። ዘካን ስትመለከት ከገንዘብ ጋር የሚያያዝ ነው። አላህ በገንዘብህን የፈተነክ አላህ ምን ያህል እንደምትፈራው ማለት ነው። ያኒ አላህ ፈተናዎቹን ተንዊዕ አድርጓቸዋል፣ አለያይቷቸዋል። አንዳንድ ሰው ንፉግ በመሆኑ ስስታ በመሆኑ ምክንያት ዘካ ስጥ ከሚባል 100 ረካዓ ቢሰግድ ይቀለዋል። አላህ ይህን ሰው ያልተቀበለው አይ በገንዘብም ተፈትነሃል የተባለው። አንዳንዱ ደግሞ ሰውነቱን ማርከም አይፈልግም፣ ለአላህ ብሎ ሰውነቱን ማርከም አይፈልግም። ሰላት ስገድ ከምትለው ባለሀብት ነው 1 ሚሊዮን ለመስጊድ ስጥ ብትለው ይቀለዋል። አላህ ይህን ሰው ያልተወው። በገንዘብህም አላህ ፈትኖሃል፣ አላህ በሰውነትህም አላህ ይፈትነክ። ሁለቶቹም ተንዊዕ ነው የተደረጉት። ሐጅ ስትመለከት ሁለቱም አሉበት። ጾም ስትመለከት ጾም ከሰውነት ጋር የሚያያዝ ነገር ነው፣ ከገንዘብ ጋር ብዙም አይገናኝም። ስለዚህ ሰላትና ጾም ካንተ ሰውነት ጋር አላህ ያንተን ሰውነት ነው የፈተነው፣ ምን ያህል ለአላህ እንደሚታዘዝ ማለት ነው። አንዳንድ ሰው ሄድ ይቀለው ይችላል፣ ገንዘብ ላይ ግን ንፉግ ነው። አላህ አልተወውም። በገንዘብህም አላህ ፈትኗል። ዘካ ብሎ አላህ አስቀምጦብሃል። ሐጅ ስትመለከተው የገንዘብም ዒባዳ አለበት፣ የአካልም ዒባዳ አለበት። በተለይ በድሮ ጊዜ በአሁን ሰዓት ላይ ቀለዋል። ሰው በተወሰነ ሰዓት ውስጥ ሳዑዲ ያኒ መካ ደርሶ በቀላሉ ሐጅ ያደርጋል። በድሮ ጊዜ ግን ሰዎች ጋልበው ነበር የሚሄዱት። ስንቅ ይፈልጋል፣ ሀብት ይፈልጋል። ለዛ የምታከማቸው ሀብት ሰውነትህንም ማርከም ይፈልግ ነበር። በአሁን ሰዓት አላህ አቅሎታል። ስለዚህ ሐጅ ስትመለከት ሰውነትህንም ይፈልግ ዒባዳ አለ፣ ገንዘብህንም ይፈልጋል። ስለዚህ አላህ ሱብሓነሁ ወተዓላ እንደዚህ ተንዊዕ አድርጎ አለያይቶ ነው አላህ እዚች ምድር ላይ አስቀምጦ አላህ ይፈተናል። ስለዚህ ሐቂቃ የአላህን ፈተና ልናልፍ ይገባል። አላህን ፈልገን እነዚህን ነገራቶች ልንተገብራቸው ይገባል። አላህ ሱብሓነሁ ወተዓላ ጾማችንን አላህ ይቀበለን። አላህ ሱብሓነሁ ወተዓላ ሰላቶቻችንን አላህ ይቀበለን።
አላህ ረመዳን ውስጥ ከማራቸው ባሪያዎቹ አላህ ያድርገን። አላህ ረመዳን ውስጥ ጫንካዎቻቸውን ከጀሃነም ነፃ ካደረጋቸው ባሪያዎች አላህ ያድርገን። ረመዳን ውስጥ አላህ ከጀሃነም ነፃ ከተባሉት ባሪያዎች አላህ ያድርገን። ረመዳን ውስጥ አላህ ወንጀሎቻችሁን ምሬያቸዋለሁ ካላቸው ባሪያዎቹ አላህ ሱብሓነሁ ወተዓላ አላህ ያድርገን። ረመዳን ውስጥ ብዙ ዱዓዎች አድርገናል። ዱዓዎቻችን አላህ ይቀበል። ረመዳን ውስጥ ብዙ ቀጥተናል፣ ብዙ ዘክረናል። ዚክሮቻችንን ቁርአኖቻችንን አላህ ይቀበልን። ረመዳን ውስጥ ብዙ ሰግደናል። ተራዊህ አልቀረን፣ ተሐጁድ አልቀረን፣ ስንደክም ነበር። አላህ ይህንን ድካማችንን በረሕመቱ ተመልክቶ በእዝነቱ ተመልክቶ አላህ ይቀበለን። ምንም ብናጓድልም ጉድለት ቢኖርበትም የቆሸሸ ቢሆንም ችግር ቢኖርበትም አላህ ግን በረሕመቱ ሸፍኖ ተቀብያቸዋለሁ ከሚላቸው ባሪያዎች አላህ ያድርገን። አላህ ሱብሓነሁ ወተዓላ እዚህ መስጂድ ውስጥ አላህ እንደሰበሰበን አላህ ነገ አኸራ ላይ ጀነት ውስጥ አላህ ሱብሓነሁ ወተዓላ ይሰብስበን። አላህ ሱብሓነሁ ወተዓላ ከነቢያቶች ከሸሃዳዎች ከሷሊሖች ጋር አላህ የሚሰበሰቡ ባሪያዎች አላህ ያድርገን። አላህ ሱብሓነሁ ወተዓላ ኢስላም ላይ አላህ ያጽናን። ኢስላም ላይ አላህ ያጽናን። በኢስላም ላይ አላህ ያቆየን። ኢስላምን አፍቅረን ኢስላምን ወድን ኢስላምን አክብረን ለኢስላም ኖረን ምን ቆይ ሰዎች አላህ ያድርገን። አላህ በኢስላም ላይ አላህ ይግደለን። ሙስሊሞች አድርጎ አላህ ይግደለን። አላህ ሙስሊሞች አድርጎ አላህ ይግደለን። ረመዳናችን አላህ ይቀበለን። ረመዳናችን አላህ ይቀበለን። አላህ ሱብሓነሁ ረመዳናችን አላህ ይቀበለን። ወጣቶቻችን አላህ ይጠብቅልን። ወጣቶቻችን የዲን መከታ አላህ ያድርጋቸው። ሴቶቻችን የዲን መከታ አላህ ያድርጋቸው። ዲናቸው ላይ ቀጥ የሚሉ ሰዎች አላህ ያድርገን። አላህ በኢስላም ከፍ ያድርገን። አላህ በኢስላም ከፍ ያድርገን። አላህ በቁርአን ከፍ ያድርገን። ዑመር ብን ኸጣብ ምን ብለዋል? ነሕኑ ቀውሙን አዐዘና አላሁ ቢልኢስላም፣ እኛ ህዝቦች ነን አላህ በኢስላም ከፍ ያደረገን። ከኢስላም ውጪ በሆነ ነገር ከፍታ መንፈልግ ከሆነ አላህ ያዋርደናል ብለዋል። አላህ በኢስላም ከፍ ያድርገን።